ቫይራል የወጣ ልብስ ነው። እንግዲህ ይህንን የመሰለ ልብስ እንግዲህ ማዘዝ ለምትፈልጉ በሙሉ ከአሻንጉሊት ይልቅ ደግሞ ለባሽ ላይ ሲለበስ ይህንን የመሰለ ውበት ይሰጣል ማለት ነው። ለየት ያለች ዲዛይን ናት። በጣም የወደድናት ዲዛይን ናት። የማይጋጩ የማይጣሉ ከለሮች ናቸው። በጣም ተስማሚ የሆኑ ከለሮች ናቸው። ሲምፕል በጣም የምታምር ከታች ጥለቷ በሽመና የተሰራች። ሰላም እንዴት ቆያችሁ ውድ የሳራ ቤተሰብ። በዛሬው ቪዲዮያችን ላይ ያለቁ እናንተ ከስተመሮቻችን አዛችሁን በብዛት እንግዲህ ደመቅ አድርገን የሰራንላችሁን እንዲሁ ልናስውባችሁ የተዘጋጃችሁን ልብሶችን ይዘንላችሁ መጠናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ራሴም እንደዚህ ውብኜ የለበስኩት በባክግራውንድ ወይም ደግሞ አሻንጉሊቶቼ ደግሞ እንደዚህ ያማሩበት ልብሶች በብዛት ለፕሮግራም የተሰሩ ልብሶች ናቸው። ለግራጁዌሽን እንዴት እንደሚያምሩ እንግዲህ ማየት ይቻላል። እጅግ በጣም ነው የሚያምሩት። ወራጅ ልብስ ሆኖ ግሪን ነገር እጅግ በጣም ፍክት ያደርጋል። በብዛትም ሆነ እንዲሁም ኢንዲቪጁዋል ሲለበስ ደግሞ ይህንን የመሰለ ውበት አለው ማለት ነው። ወደ ስራው ስንመጣ ወራጅ ጥልፍ ነው። እጅግ በጣም የሚያምር ምንም አይነት ያልተንጠለጠለ ጽድት ያለ ነው። አንገቱ ላይ ስንሄድ አንገት ክብ ነው። እንግዲህ በጣም ልየት ያደረገው ነገር ይሄ ልብስ ምንድነው? አንገቱ ክብ ሆኖ ጥልፉ አንገቱን ቪ አስመስሎታል። እንዲሁ ደግሞ ወራጅ አድርጎታል ማለት ነው። እጅግ በጣም ነው የሚያምረው። ወገቡ ሁሉም በተመሳሳይ አይነት ሁኔታ በሹራብ ስራ መስፋት ማጥበብ እንዲቻል ሆኖ በፍሪ ሳይዝ የተሰራ ነው። እጁ ጋር ስንመጣ ደግሞ ከተለመደው ትንሽ ለየት ያለ የተለየ በጣም ቆንጆ የሆነ ውበት ሰጥቶታል። በዚች ጋር የተጠቀምንበት መንገድ ላስቲኮቹ እንዲሸበሸብ የተደረገበት መንገድ በጣም የሚያምር ደረጃ የተሰራበት መንገድ ነው። እንዲሁም ደግሞ እኔ ላይም ሲለበስ ደግሞ በጣም የተለየ ውበት ይሰጠዋል። ሰዎች ላይ ከአሻንጉሊት ይልቅ ደግሞ ለባሽ ላይ ሲለበስ ይህንን የመሰለ ውበት ይሰጣል ማለት ነው። ለየት ያለች ዲዛይን ናት። በጣም የወደድናት ዲዛይን ናት። የተሰራው እንግዲህ ልብሱ የተሰራ ሁሉም ጽድት ብሎ በ3 አይና መነን ነው። እኛ ቤት እንግዲህ ስንሰራ መነን ተጨማሪ አለ። ከገበር በታች መነን ኳሊቲ የሆነ መነን ተጨማሪ አለን። በጣም የሚያምር ውበት ያለው ጽድት ያለ ልብስ ነው። በተመሳሳይም ይሄው እዚህ ላይም አንድ አይነት ነው። እጅግ በጣም የሚያምር ውበት ያለው ሁሉም የተሰራው በ5 አርብ በ3 አይና መነን ተጨማሪ መነኖችን እያደረግን ሁሉንም በተመሳሳይ በኳሊቲ ደረጃ በልኬታቸው በሚፈልጉት ሳይዝ እነሱ ባቀረቡልን ሳይዝ በዚህ መልኩ ጥንቅቅ አድርገን ሰርተናል። እኛ ጋር እንግዲህ ምንም የማያሳስባችሁ ነገር ምንድነው? ወራጅ ልብስ ከብዙ ቦታ ላይ እንግዲህ ሲለበስ ወይም ደግሞ ኦርደር ስታደርጉት የሚያሳስባችሁ ነገር ይንጠለጠላል። ልብሱ የመንጠልጠል ባህሪ ያለው ሲደረግ፣ ይሄ ደግሞ እኛ ጋራ እንደምታዩት አሻንጉሊቶች ላይም እኔም አድርጌውም እንደምትመለከቱት በጣም የሚያምር ውድቅ ያለ ውበቱን እንደጠበቀ የመንጠልጠል ምንም ሀሳብ ሳይገባችሁ እንግዲህ እንደዚህ ጽድት አድርገን ሰርተን ለእናንተ እናቀርብላችኋለን ማለት ነው። በተመሳሳይ ሁሉም በአንድ አይነት ዲዛይን የተሰራ ጽድት ብሎ የተሰራ እንግዲህ የጥልፍ ልብስ ነው። በጣም ነው የሚያምረው። ከስተመሮቻችን ዲቴል ፈርጥ አልፈለጉም። እንዲሁ ትንሽ አለፍ አለፍ ያለ ፈርጥ ነገር ነው የፈለጉት። እነሱ በፈለጉት መንገድ ምንም አይነት ልዩነት በሌለው የሁሉም በዚህ መልኩ ተሰርቶ ጽድት ብሎ ተጠናቆ ቀርቧል ማለት ነው። በግሩፕ ለምትመጡ ከስተመሮቻችን አንድ አይነትም ሆኖ ልብሱ ዲዛይኑ ከወገብ በላይ ማለያየት ትችላላችሁ። በፈለጋችሁት አይነት አሰራር ወራጅም ሳይሆን አንገትና እጁን ብቻ እየተጠለፈ በሸፒም ስራ ሊሆን ይችላል። እንዲሁም ሹራብ ስራ፣ አንገት 4 ማዕዘን፣ ቪ ብዙ አይነት አለ። አይን ቅድ፣ ተላላፊ ብዙ አይነት አሰራሮች አሉ። ልብሱ አንድ አይነት ሆኖ ስራው ግን መለያየትም ይቻላል። እንደ አጋጣሚ ሆኖ ሀሳባቸው አንድ አይነት ነው ከስተመሮቼ። እንዲሁም ደግሞ ዲዛይን አመራረጣቸው አንድ አይነት ነው። ሁሉም አንድ አይነት ነው። ከካሜራ ጀርባም እጅግ በጣም ብዙ አለ። በእጄ የማዲዘው ለእናንተ ሳምፕሉን ነው እንግዲህ ያሳየዋችሁ። ይህንን የመሰለ እንዲሁም ደግሞ አሰራሩንም እናንተ ይህን ልብስ ወዳችሁ ቀይራችሁ ማዘዝ ለምትፈልጉ በሙሉ ጽድት አድርገን ሰርተን በ23 ሺህ ብር ብቻ በተመጣጣኝ እናቀርብላችኋለን። እዘዙን፣ ዘንጡ፣ ልበሱ እንላለን። በመቀጠል ደግሞ ሲምፕል በጣም የምታምር ከታች ጥለቷ በሽመና የተሰራች ወራጇ ደግሞ ጥልፏ ደግሞ እጅግ በጣም በሚያምር በማሽን ጥልፍ የተሰራች ልብስ ነች። እንግዲህ ዩኒክ የሆነች ልብስ ነች። ብዙ ከስተመሮች እንግዲህ የወደዳቸዋት ልብስ ነች። እኔ በጣም የወደድኳት። መነኗ 2 አይና መነን ነው። እንደምታዩት ደግሞ አርቡ 5 አርብ ጽድት ብሎ የተሰራ እጅግ በጣም የሚማርክ የመስቀሉ አወራረድ ደግሞ ለልብሱ ደግሞ የተለየ የራሱ የሆነ ውበት የሰጠው በጣም ነው የሚያምረው። እንዲሁም ደግሞ ወራጁ ውስጥ ላይ የተጠቀምንበት በወርቀ ዘብ የተሰራው መስቀል ዲዛይኑ ልብሱን እጅግ በጣም እንዲያምር አድርጎታል። በጣም ነው የሚያምረው። ከታች ላይ ያለችው ጥለት ልሙጥ ጥለት ነች።
የሽመና ነች። እንዲሁም ደግሞ በጥልፍ ለምትፈልጉ ደግሞ በጥልፍ መጥለፍም እንችላለን። ከላይ ግን በማሽን ጥልፍ ነው የሰራ ነው። ከወገብ በላይ ደግሞ ዲዛይኑ ደግሞ እችን ትመስላለች። በጣም ነው የምታምረው። ቪም አይደለችም፣ ክብም አይደለችም። የሆነች ከርብ ነገር ሰርታ የወረደች የአንገት ቅርጽ ነች። እንዲህ ሆና ነው እንግዲህ የተሰራችው። እጁ ላይ ደግሞ ስንመጣ ደግሞ ለየት ያለ ቅጥል ሹራብ ስራ ሆኖ እዚህ ጋር ወገቡ ላስቲክ ነው። እንግዲህ እንደምትመለከቱት ማስፋት ማጥበብ ይቻላል በፈለጋችሁት አይነት ሳይዝ። ሹራብ ስራ ሆኖ ደግሞ እጅየው ቅጥል እጅግ በጣም በቃ በአማረ መልኩ ውበት ባለው መልኩ ሰውነት ላይ ሲለበስ የሚያምር ጽድት ያለ በሲንግል መነን የተሰራ ዲዛይን ነው። በጣም ነው የሚያምረው። ከመታጠፊያ ላይ ነው የሚያርፈው። ይሄ እንግዲህ የጥለቱ ዲዛይን እጁ ላይ ያለው ሰውነት ላይ ሲለበስ የተለየ ቆንጆ የሆነ ውበት ያለው ልብስ ነው። በጣም ነው የሚያምረው። ቆንጆ ነጠላለው 5 ሜትር ነጠላለው። ይህንን የመሰለ ልብስ ደግሞ ማዘዝ ለምትፈልጉ በሙሉ ጽድት አድርገን ሰርተን በ13 ሺህ ብር ብቻ ይዘንላችሁ እንቀርባለን። ምረጡ፣ እዘዙ፣ ዘንጡ እንላለን። በቀጣይ ደግሞ ሁሌም ቤቴ ላይ የማይጠፋው የኔ ወደ ሆነው ልብስ ነው እንደዚህ ይዣችሁ መጣው። ይሄ ልብስ እንግዲህ ሁለት አይነት ከለር አለው። በጣም የምወደው ተወዳጅ የሆነው ከለር እንግዲህ ቤቴ ላይ የማይጠፋ መደቡ ግሪን ከለር ሆኖ ወርቃማነቱ ደግሞ እጅግ በጣም የሚያምር የተወሰወሰ እጅግ በጣም ቆንጆ የሆነ ልብስ ነው ይዤላችሁ የመጣሁት። ይህንን የመሰለ ልብስ እንግዲህ ስቲል እስካሁን ድረስ እኛ ቤት እንግዲህ በጣም ተወዶ እየተሰራ ያለ ልብስ ነው። የወገብ በላይ አሰራሩ አይን ቅድ አሰራር ነው። ወገቡ ላይ ደግሞ ሹራብ ስራ ማስፋት ማጥበብ እንዲቻል ሆኖ የተሰራ ነው። እንግዲህ የከስተመራችን ምርጫ ነው። እጅግ በጣም የሚያምር ውበት ያለው ጽድት ያለ ልብስ ነው። እንደነዚህ አይነት ልብሶች ደግሞ በተለይ ሻይን ያላቸው ልብሶች ለፕሮግራም በአጓጉልም ደግሞ ቢሰሩ ደግሞ የተለዩ ውበቶች አላቸው። ያው እንግዲህ እናንተ እንደምትጠቀሙበት ነው እንዳጠቃቀም። ለቸርች ከሆነ ረጅም አድርገን እንሰራላቸዋለን፣ ለቤተክርስቲያን እንዲሁም ደግሞ ረጅም ለምትወዱ ሰዎች ማለት ነው። ለፕሮግራም ከሆነ ደግሞ በአጓጉል ሰርቸው እንግዲህ ለእናንተ ማቅረብ ስላልቻልኩ ነው፣ ስለወጣብኝ ነው። እጅግ በጣም ስለወደድኩት በጣም የሚያምር ዲዛይን ነው። ከጉልበታችሁ ከመታጠፊያችሁ ትንሽ ወረድ ብሎ ሲሰራ የተለየ በጣም የተለየ ግርማ ሞገስ ያለው ልብስ ነውና ያው ሪኮመንድ ላድርጋችሁ ብዬ ነው። በዛ በጣም የሚያምር ውበት ያለው ልብስ ነው። ይህንን ልብስ እንግዲህ ጽድት አድርገን ሰርተን በፈለጋችሁት አይነት ከወገብ በላይ አሰራር እኛ ጽድት አድርገን ሰርተን በ20 ሺህ ብር ልናለብሳችሁ ተዘጋጅተናል። ምረጡ፣ ልበሱ፣ ዘንጡ እንላለን። በመቀጠል በጣም የሚያምር ለየት ያለ ነው ደግሞ ይሄኛው ደግሞ አሰራር በጣም ነው የሚያምረው። በነገራችን ላይ በልሙጥ ነዶ አሁን በመጀመሪያ ቪዲዮ ላይ በቀዩ አጥለት ባሳየዋችሁ መሸመን ይችላል፣ ተሸምኖ መሰራት ይችላል፣ እንዲሁም ደግሞ መጠለፍ ይችላል ያልኳችሁ ይሄንን ይመስላል። ይሄ ደግሞ ተጠልፎ ነው፣ በማሽን ጥልፍ ተጠልፎ ነው። በጣም ነው የሚያምረው። ከስተመራችን ምንም አይነት ፈርጥ አትፈልግም፣ እንዲሁም ደግሞ በጥልፍ ነው የፈለገች። ሰርቸው ግን እጅግ በጣም የወደድኩት የማረከኝ ልብስ ስለሆነ ለእናንተ ይዤላችሁ መጥቻለሁ። በጣም ነው የሚያምረው። ፈርጥ ሳይኖረው እንደዚህ ውበት የኖረው ልብስ እንግዲህ ከለር አገባቡ ለየት ያለ ፍክት የሚያደርግ ድምቅ የሚያደርግ ልብስ ነው። ከሁላችሁም ጋራ ፊት የሚያደርግ ከለር ነው። እጅግ በጣም ተወዳጅ የሆነ ከለር ነው። ለዛም ነው ደግሞ ዝም ብሎ በጣም እንደዚህ የሚያምረውና የገቡበት ከለሮችም ያምራሉ። 90 ቁጥር አለ፣ እንዲሁም ደግሞ 50 ቁጥር በጣም ነው ያሳመረው። ልብሶቹን ገብቶ በተወሰነ ከለሮች ተሰርቶ እንደዚህ ግን በቃ ፍክት ድምቅ ያለ ሲለበስ ደግሞ በጣም በቃ ጽድት ያለ ልብስ ክላሲክ የሚያደርግ ልብስ ነው። በጣም ነው የሚያምረው። 5 ሜትር መነን አለው፣ ነጠላ አለው። እንደምታዩት ደግሞ በ3 አይና መነን ነው ጽድት ተደርጎ የተሰራው። ከወገብ በታች ደግሞ ተጨማሪ መነን አለው፣ እንዲሁም ደግሞ ገበር አለው። ሁሌም እኛም ስንሰራ እጅግ በጣም ነው የሚያምረው። ከወገብ በላይ አሰራሯ ላይ ስንመጣ አንገቷን ቪ ነው እንግዲህ የፈለገችው ከስተመራችን። እጅየዋም ደግሞ ጃፖኒ በዚህ መልኩ እንድትሰራላት ነው የፈለገች። ሙሉ በሙሉ በዚፕ ተከፋች ነው ከጀርባው ላይ። በፈለገችው መልኩ እንግዲህ ጽድት አድርገን ሰርተን አቅርበንላታል። እጅግ በጣም ነው የሚያምረው። እናንተም ከስተመሮች ማዘዝ ከፈለጋችሁ ከወገብ በላይ በፈለጋችሁት አይነት አሰራር እንሰራላችኋለን። በፈለጋችሁት መንገድ ከፈለጋችሁት ቦታ ላይ እንግዲህ በታማኝነት እናደርሳለን ማለት ነው። እንደነዚህ አይነት ልብሶችን ደግሞ ጽድት አድርገን ሰርተን በ20 ሺህ ብር እናንተን እናዘንጣችኋለን። ምረጡ፣ ልበሱ፣ ዘንጡ እንላለን። በመቀጠል እጅግ በጣም ተወዳጅ ወደ ሆነው ልብስ ነው እንግዲህ ይዛቸው የሚሄደው። በጣም ነው የሚያምረው። ይሄ ልብስ እንግዲህ ከአጃቢ እስከ ሙሽራ ድረስ የተዳረበት ልብስ ነው። እጅግ በጣም የሚያምር ቫይራል የወጣ ልብስ ነው። እንግዲህ ይህንን የመሰለ ልብስ እንግዲህ ማዘዝ ለምትፈልጉ በሙሉ እኛ ጋር አለ፣ እዘዙ፣ ኦርደር አድርጎ ለማለት ያክል ነው። እጅግ በጣም ነው የሚያምረው። በፈለጋችሁት አይነት አሰራር መሰራት ይችላል። በሸፒም እንዲሁም ደግሞ በሹራብ ስራም በፈለጋችሁት መንገድ እናንተ ያምርብናል ይሆነናል ባላችሁት መንገድ እኛ ካላችሁበት
በያላችሁበት በታማኝነት ጽድት አድርገን ሰርተን እናደርስላችኋለን ማለት ነው። እንግዲህ ከስተመራችን ያዘዘችን በድጋሚ በሹራብ ስራ ነው። ሹራብ ስራ ደግሞ እስኪ አንዴ ላሳያችሁ። ውስጥ ላይ ስንሰራኛ መነን ሁሌም አለ፣ ገበርም አለ። እዚህ ጋራ ሪዘርቭ አለው። ቢሰፋችሁ ይሄንን እንግዲህ ሳብ አድርጋችሁ እንደዚህ ማሰር ትችላላችሁ። ከጠባባችሁ ደግሞ ሪዘርቭ ላስቲክ ስላለው እሱን ፈታችሁ ደግሞ ሰፋ ማድረግ ትችላላችሁ ማለት ነው። በዚህ መልኩ የሹራብ ስራን እንግዲህ ጽድት አድርገን ነው የምንሰራው። አንገታቸው ቪ ነው የተፈለገው። እጅየው ደግሞ እንደምትመለከቱት አጭር በጣም ነው የሚያምረው። አብሮ ያለቀ ነው። ሲለበስ ሰውነት ላይ ሲደረግ እንግዲህ የራሱ የሆነ ውበት አለው። እስችጋ ነው እንግዲህ የምትቀረው። በጣም የሚያምር ውበት ያለው ነው። እናንተ ግን በፈለጋችሁት አይነት አሰራር ከስተመሮቻችን ማዘዝ ትችላላችሁ። እኛም ጽድት አድርገን ሰርተን ባላችሁበት በ20 ሺህ ብር ብቻ ልናለብሳችሁ ልናዘንጣችሁ ተዘጋጅተናል። ከታች ባለው ስልክ ቁጥር ሳራ ጥበብ ብላችሁ በመደወል ብቻ ከፈለጋችሁት አካባቢ ላይ ጽድት አድርገን በታማኝነት እናደርሳለን። በመቀጠል እንግዲህ በጣም ተወዳጅ የሆነ ቤቴ ላይ የሚወደድ በጣም የሚያምር ደስ የሚል ውበት ያለው በተለይ ደግሞ ለእናቶች እጅግ በጣም ማራኪ የሆነ የማትሰለቹት ብድግ እያደረጋችሁ የምትለብሱት ለዘመናት ከቁም ሳጥናችሁ እንኳን ብታስቀምጡት የሆነ ጊዜ ልትለብሱት ስትፈልጉ ሳትሰለቹ የምትለብሱት ውብ የሆነ ቀሚስ ነው። እንግዲህ እኔ በጣም የምወደው ነው። ከዚህ በፊት በእጅ ጥልፍም ሰርቸዋለሁ። አሁን ደግሞ በማሽን በዚህ መልኩ እጅግ በጣም ባማረ መልኩ እንግዲህ ቆንጆ አድርገን ሰርተነዋል። የከስተመራችን ምርጫ ነው። እንዲሁም አሁን ደግሞ ወገቡ ሹራብ ስራ ነው። ከወገብ በላይ አሰራሩ እጅግ በጣም ነው የሚያምረው። አንገቱ 4 ማዕዘን ሆኖ የተሰራ ነው። እጅየው ደግሞ እንደምትመለከቱት እጅየ ሙሉ ነው። ጥልፋችን እንደምትመለከቱት እንግዲህ ምንም አይነት ለውጥ የሌለው ከሽመናው ጋራ በጣም ተቀራራቢ ጽድት ያለ እንዲሁም ደግሞ ለስላሳ ስትለብሱት ኮምፎርት የሚሰማችሁ ምንም አይነት የመድረቅ ስሜት የማይሰማችሁ ጽድት ብሎ የተሰራ ልብስ ነው። እንግዲህ በውስጡም እንዲህ በአማረ መልኩ ፊኒሽንጉ ጥንቅቅ ብሎ የተሰራ ልብስ ነው። እናንተም ማዘዝ ስትፈልጉ እንግዲህ በዚህ መልኩ ቆንጆ አድርገን ሰርተን ማቅረብ እንችላለን። አንገቱን ኦም ማድረግ ይቻላል። ተላላፊም በፈለጋችሁት አይነት መንገድ መሰራት ይችላል። እናንተ በመረጣችሁት በወደዳችሁት መንገድ ይህንን ልብስ እንግዲህ ጽድት አድርገን ሰርተን በ22 ሺህ ብር ዘንላችሁ ቀርበናል። ምረጡ፣ እዘዙ፣ ልበሱ፣ ዘንጡ እንላለን። በመቀጠል እንግዲህ በጣም ተወዳጅ ወደ ሆነው ልብስ ይዣችሁ የምመጣው ይህንን ልብስ እንግዲህ ቤቴ ላይ ውድ ከስተመሮቼ በተለያየ አይነት ከለር ታውቁታላችሁ። ወደ 5-6 አይነት እንዲሁም ደግሞ ከዛ በላይ ከለር አለው። ይህንን ከለርም በሌላም ከለርም ሰርቼ ከዚህ በፊት አሳይቻችኋለሁ። አሁን ደግሞ በጣም ተወዳጅ ወደ ሆነው እንግዲህ ወደዚህ ወደ ዶቃ ከለር እንግዲህ ይዣችሁ ልምጣ። በጣም ነው የሚያምረው። እጅግ በጣም ተወዳጅ የሆነ ልብስ ነው። በነገራችን ላይ ሁለቱ ከለሮች በከለር ደረጃ የሚስማሙ የማይጋጩ የማይጣሉ ከለሮች ናቸው። በጣም ተስማሚ የሆኑ ከለሮች ናቸው። እንዲሁም ደግሞ ቢጫው ላይ የገባበት ወርቀ ዘብ በጣም ነው የሚያምረው። ፐርፕሉ ላይም ደግሞ እንዲሁም ደግሞ የገባበት የራሱ የሆነ ፐርፕል ከለር ደግሞ ሻይን አለው። በጣም ልብሱን በቃ አሳምሮታል። ካሜራ ላይ በስነ ስርዓት እንደምታዩት መቼም እርግጠኛ ነኝ ይወጣላቸዋል፣ ትወዱታላችሁ። በፈለጋችሁት አይነት ከለር አለ። እንዲሁም እንደነገርኳችሁ ይህንንም ከለር ፈልጋችሁ ደግሞ ማዘዝ ለፈለጋችሁ በሙሉ አለን። እኛም እጃችን ላይ አለ። በብዛትም መለበስ የሚችል ነው ስራው። እናንተ ከስተመሮቻችን እንደፈለጋችሁት መሆን ይችላል። ከስተመር ያዘዘች እንግዲህ ሹራብ ስራ ነው። አንገቱ ቪ ነው። ለሁለት ለእናትና ለልጅ እንግዲህ የተሰራ ነው። እጅግ በጣም ነው የሚያምረው። እናንተም መምረጥ ማዘዝ ትችላላችሁ። ከለርም ደግሞ እንዲሁ እንደነገርኳችሁ በብዙ አይነት ከለር ስራ አለው። በፈለጋችሁት አይነት ከለር ማዘዝ ትችላላችሁ። ይህንን የምንለው ለምንድን ነው? በተለይ አስመራቂ ካላችሁ እንዲሁም ደግሞ እንዲሁ ከለር አንድ አይነት መልበስ ፈልጋችሁ የፈለጋችሁት ለማጀብ አስመራቂ ብቻ አይደለም እንግዲህ ሽምግልና ላይም ለዲኮር ጋራ ማች ያስፈልጋልና ከዲኮሩ ጋራ በምትፈልጉት አይነት ከለር መልበስ መዘነጥ እንዲሁም ደግሞ በተመጣጣኝ ዋጋ መልበስ ከፈለጋችሁ ይሄንን የመሰለ ልብስ እንግዲህ በብዙ ከለር ይዘንላችሁ ስለመጣን ምረጡ፣ እዘዙ፣ ዘንጡ እንላለን። ዋጋችን በተመጣጣኝ ዋጋ በ18 ሺህ ብር ይሄንን የመሰለ ግርማ ሞገስ ያለው ልብስ እንግዲህ ይዘንላችሁ መጠናል። እድሉን ተጠቀሙበት፣ ልበሱ፣ ዘንጡ፣ ምረጡ። ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለዘመዶቻችሁ አካፍሉ እንላለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን። እንዲሁም ደግሞ ሰብስክራይብ አድርጋችሁ መጣችሁ ለምታዙን በዚህ ቻናላችን ደግሞ ልዩ ቅናሽ ይኖረናል፣ እንዲሁም ጊቫዌ ይኖረናል እና አብራችሁን ስለምትቆዩ እኛንም ስለምታበረታቱን አምናችሁንም ደግሞ ስለምታዙን እጅግ በጣም አድርገን እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን።